ሰላም ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ይህ ጤናው በቤቱ ሆኖ በሌላኛው ቪዲዮአችን ተገኝተናል። በዚህኛው ቪዲዮ ደግሞ የምናየው ደግሞ ሎወር ቦዲ ወይም ደግሞ ሌግ የምንለውን ስፖርት እናያለን። ከስፖርቱ በተጨማሪ አንዳንድ ተጨማሪ ሀሳቦችን አወራችኋለሁ። መልካም ጊዜ። እንደምታዩት በጣም በጠዋት ነው የምነሳው። 11 ሰዓት ነው። ምክንያቱም ወደ ስራ መግባት ስላለብኝ 11 ሰዓት ተነስቼ የምሰራው 11 ሰዓት ላይ ያሉ ማቴሪያሎች እነዚህ ናቸው። እናንተ ካላችሁ መጨመር ትችላላችሁ። ስፖርት ሁልጊዜም ከመጀመራችሁ በፊት ወደ ዋናው ስፖርት ከመግባታችሁ በፊት ማሟሟቅ መቻል አለባችሁ። ምክንያቱም ካላሟሟቅን ስራችን ይዞርና ለተለያየ ችግሮች እንጋለጣለን። ስለዚህ ሁልጊዜም ስፖርት ከመጀመራችን በፊት በደንብ ማሟሟቅ አለብን። ሰውነታችን ሪላክስ ማድረግ አለበት። ምክንያቱም ስራችን እንዳይዞር፣ ስራችን ከዞረ ደግሞ ለተለያየ ችግሮች ስለምንጋለጥ ማለት ነው። ወደ ስፖርቱ ስንመለስ መጀመሪያ ከከባድ ክብደት ወይም ደግሞ ትልቅ ኪሎ መጀመር የለብንም። ምክንያቱም ሰውነታችን ገና እየለመደው ቀስ እያለን መጨመር አለብን። ለምሳሌ የመጀመሪያ ዙር በ5 ኪሎ ከሰራን ከዛ 10 ኪሎ ወይም ደግሞ ከዛ 20 ኪሎ እያደረግን መቀጠል እንችላለን። ምክንያቱም ሁልጊዜም ሰውነታችን አዲስ ይሆንበታል። እንቅስቃሴ አዲስ ስለሚሆንበት በስርዓት አሟሙቀን ኪሎአችንን አቅማችንን አውቀን ማንሳት አለብን። እኔ መጀመሪያ ጊዜ ምንድነው የሆንኩት ከከባድ ኪሎ ነበር መጀመሪያ ስገባ የጀመርኩትና የስር መዞር ነው ያጋጠመኝ። እግሬ ጉልበቴ ስር የስር መዞር አጋጠመኝ። ለ15 ቀን ስፖርት አልሰራውም ነበር ማለት ነው። ስለዚህ ሁልጊዜም በደንብ ማሟሟቅና ከምትችሉት ከአቅማችሁ መጀመር አለባችሁ። የመጀመሪያው የምንሰራው ስፖርት ባርቤል ፍሮንት ይባላል። የተለያዩ ጥቅሞች ይኖሩታል። ይህ ስፖርት በዋናነት የፊት እግርን ወይም ደግሞ ኳድስ እና የሆድ ጡንቻን ወይም ለማጠንከር ይረዳናል። ከጀርባ ወይም ደግሞ ባክ ስኳት ይልቅ ጀርባ አጥንት ላይ የሚፈጥረውን ጫና አነስተኛ በመሆኑ የጀርባ ህመም ላለባቸው ሰዎች በጣም ተመራጭ ነው። ምክንያቱም ይሄ ብረቱ ስላለ ቀጥ ብለን ስፖርቱን እንድንሰራ ያደርገናል ማለት ነው። ከጀርባ የማስቀምጣቸው ወይም ደግሞ መቀመጫ አካባቢ የማስቀምጣቸው ማቴሪያሎች ወይ ኦቨር ቁጭ እንዳልል ወይም ደግሞ የምፈልገው ዝቅታ ድረስ ሳልደርስ እንዳልመለስ የሚረዱ ናቸው። ጀስት ታፕ አርጋችሁ ነው የምትመለሱት፣ ነክታችሁት ነው የምትመለሱት ማለት ነው። ሁለተኛው ስፖርት ደግሞ ቡልጋሪያን ስፕሊት ስኳት ይባላል። ይሄ ደግሞ ባላንሳችን እንድንጠብቅ ይረዳናል። ይሄ ከጭናችን በደንብ እንዲሰራ እና ጉልበታችን በደንብ እንዲሰራ ይረዳናል። ከእንደገና ደግሞ የባላንሳችንን እንድንጠብቅ በጣም ይረዳናል ማለት ነው። ይሄኛው ስፖርት ትንሽ ቻሌንጅ ያደርጋል እግራችን፣ ምክንያቱም አንደኛው እግራችን ስለሆነ ተሸክሞት የሚሰራው ትንሽ ይከብዳል። ግን ለግሉትና ለሌግ ግን ወሳኝ የምለው ስፖርት ነው። በተጨማሪም ቡልጋሪያን ስፕሊት ስኳት አይታችሁት ከሆነ እጃችን የዌት የመሸከም ፕሮባቢሊቲውን ሀይ ያደርግልናል። ስለዚህ እግራችን ደግሞ ጫፍ አካባቢ አድርገን ነው የምንሰራው። ከዛ ቀጣይ የምንሰራው ጉልበት ስኳት ነው። ያው በኖርማል ለመጀመሪያ ጊዜያችን ከሆነ ኖርማል ስኳት መስራት እንችላለን። ከዛ እየጠነከረን ስንሄድ ደግሞ እንደዚህ እኔ አሁን ይሄ ያስኩት 10 ኪሎ ነው። በ10 ኪሎም ሆነ በ2 ሊትርም ሃይላንድ ሆኖ እንደዚህ አድርጋችሁ ስኳት ማድረግ አለባችሁ። ይሄም ለሌጋችን በጣም አሪፍ ነው ማለት ነው። ቀጣይ የምንሰራው ደግሞ ሙሉ የሰውነታችን ጡንቻ ያንቀሳቅሳል። ከሚሰራው ስኳት ይልቅ ደህንነቱ የጠበቀ ነው። ምክንያቱም ክብደት ቢከብደንም በቀላሉ እጃችንን መልቀቅ ወይም ራሳችንን መከላከል እንችላለን። የእጅ መጨበጥ ወይም አቅም ግሪፕ ስትሪንግ ጊዜ ይጨምራል። እንዲሁም ለቤት ውስጥ ስፖርት በጣም አመቺ ነው። እኔ ተመችቶኛል ይሄኛው ስፖርት። እናንተም የተለያዩ ስፖርቶች መስራት ትችላላችሁ። ራሳችሁን ፈታ እያደረጋችሁ ዘና እያደረጋችሁ ህይወታችሁን ቀለል አድርጋችሁ ስፖርታችሁን ስሩ። የመጨረሻው የምንሰራው ደግሞ ግሉትስ ነው። ግሉትስ ብትሰሩ በጣም አሪፍ ነው። ምክንያቱም የመቀመጫችን አጥንት መጠንከር ስላለበት ግሉት መስራት አለብን። ይህን ይመስላል። እኔ ይሄ መጀመሪያ ቀን የሰራሁት ስፖርት ነው። ከእንደገና ሌሎች ስፖርቶችንም እናንተ ሶሻል ሚዲያም ላይ ሆነ ራሳችሁን እያበረታታችሁ ላለመስራት ምክንያት መፍጠር ሳይሆን ለመስራት ምክንያት እየፈጠራችሁ መስራት መቻል አለባችሁ። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።